ቼልሲ አሸንፏል። ይጀመር ለሚወድቁት ነገር እኛን እስከ ኤክስትራ ታይም ማልፋቱ ለምን እንዳስፈለገ ነው ማላቆ። በቃ ፒኤስጂን እያሰብን ተጫውተን ጉድ ሊሰሩን ነበርኩ። በቃ አቼምፖንግ ባለቀ ሰዓት አተረፈን እንጂ ከዛ ደግሞ ኤክስትራ ታይም ላይም እንደዚሁ በቃ ያሉንን ተጫዋቾች ለመጠቀም ራሱ ተገደድን። ጆዋ ፒሮ ግን ምን አይነት ተጫዋች ነው እግዚአብሔር። በቃ እሱ ካለ ጨዋታ ያምራል። እንደገና ደግሞ ኢሱጎ መከላከል ላይ እስከዚህም ነው፣ ግን 2 አሲስት ማድረግ ቻለ ምንም ሳይችል ማለት ነው። ኤኒዌይስ ወደ ቀጣይ ዙር ማለፍ ችለናል። ከምንም በላይ ደግሞ ተጫዋቾቻችንን ማሳረፋችን ለኛ ትልቅ አድቫንቴጅ ነው። ፓሪስ ላይ ደግሞ የቻምፒየንስ ሊግ ጨዋታ ቀጣይ ጨዋታ የምናከናውነው ይሆናል። ጆዋ ፔድሮ ሜዳ ውስጥ ካለ ጎል አለ። ጨዋታው እንዳያችሁት ከባድ ነበር። በተለይ ፈርስት ሃፍ እኛ ኳስ ይዘን ለመጫወት ሞከርን እንጂ አደጋ የሚፈጥሩ ኳሶችን አልፈጠርንም። የመስመር ላይ ዊንጎቻችን ጥሩ አልነበሩም። ፈርስት ሃፍ እድሎች መፍጠር ላይ በቃ ዜሮ ነበርን ማለት ይቻላል። አንድ ኳስ ብቻ ነው እድል መፍጠር የቻልነው፣ እሱም ኦንጎል የገባችው ኳስ ነች። ከዛ ውጪ የዛሬው ጨዋታ ላይ አንዳንድ የታዘብኳቸውን ነገሮች ላንሳ። ፋሚሊ ቼልሲ ቤት ውስጥ አንድ አጥቂ ነው ያለው፣ እሱም ጆዋ ፔድሮ ነው። ዴላፕን እንዳያችሁት እዚህ ግባ የሚባል እንቅስቃሴ ራሱ አያረግም። ፋሚሊ አንድ ኳስ ብቻ ጋርናቾ ያቺን ኦንጎል የገባችው ኳስ እንድትገባ መሀል ሜዳ ላይ ተስቦ መጥቶ እድል ከፈጠራት ውጪ እዚህ ግባ የሚባል እድል መፍጠራች ፈርስት ተቹ በጣም ነው የሚያስጠላው። ሌላኛው የዛሬው ጨዋታ ላይ አሪፍ ነገር ያየሁት ሃቶ የኩኩሬያ ጥሩ ተቀያሪ እንደሚሆን በግልጽ እያሳየ ነው። ሌላኛው ፋሚሊ እኔ ሁሌም ደስ የሚለኝ ኤሱጎ የሆነ የካይሴዶ ካራክተር አለውና አጫዋወቱ አሲስትም አድርጓል። የሚገርም ፐርፎርማንስ ነበር ሲያሳየ ነበረው። ላቪያ ያው ጥሩ ፎርም ላይ እንደሌለ እናውቃለን። ከጉዳት ነው የመጣው። ፎርሙን እስኪያገኝ ድረስ ይቸገራል። ዛሬ ፓሶቹ ይቆራረጡ ነበር፣ ረጃጅም ፓሶቹ ወደ ውጭ ወጡ ነበር። ቢሆንም ግን ሰውየው ላቪያ ነው። ከዛ ውጪ እኔ ባዲያሽልና ቶሲን ሜዳ ውስጥ ካሉ ሁሌም ደስታ አይሰማኝም። በቃ ዛሬም የመጀመሪያ የገባብን ኳስ አይታችሁ ከሆነ የነሱ ስህተት ከነሱ ስፔስ ሰጥቶት በዛ መሃል ነው ጎሉን ሊያገባ የቻለው። ቢሆንም ግን የዛሬው ጨዋታ አሪፍነቱ ምንድነው? ውጤታችንን አስጠብቀን ወጥተናል። በዛ ላይ ጆዋ ፔድሮ ይመች አባቴ እዝጊው ማለት አሁን ነው። ለማንኛውም ወደ ቀጣይ ዙር አልፈናል ማለት ነው። ግን እኛ ቼልሲዎች ማለት ነው ጋይስ የቼልሲ ከቋሚ ያስተላለፍ ውስጥ 3 4 5 6 ልጆች ቢጎዱብን ማለት ነው ራሳችንን የት ነው የምናገኘው? ከሚኮ ስፐርስ በታች ማለት ነው። ወራጅ ቀጠና ነው ራሳችንን የምናገኘው ማለት ነው። እንጂ ምን አይነት ሰዎች ናቸው ቆያሉት ሁለተኛ ቡድናችን ጋይስ። እነኚህም ማሸነፍ ያቅታቸው እንደዚህ ይደነባበራሉ። ማለፍ ነበረባቸው ነው የምላችሁ። በቃ እነኚህ ምን አይነት ሰዎች ናቸው? እያንዳንዱ መግረፍ ብቻ ነው እነኚህ። አሳፋሪ ውጤት። ለማንኛውም ማለፋችን ነው ያውቃል አልፈናል። ግን በጣም የሚያበሳጭ ያለማጋነን ቼልሲ ዘንድሮ ከተጫወታቸው አስቀያሚ ጨዋታዎች ውስጥ አንደኛው ይሄ ነው። ግንባር ቀደሙ እንደዚህ አይነት አስቀያሚ ጨዋታ ይቻላል በቼልሲ ፐርፎርማንስ፣ አስቀያሚ ፐርፎርማንስ። ሲቀጥል እነዚህ ሁለት ተከላካዮች ቼልሲ ቤት በቃ በጭራሽ እብድም ጅልም የደከሙም እኔ በቃ ቃል የለኝም ለነዚህ እንደዚህ በታሪኩ እንደዚህ አይነት አስቀያሚ ሁለት ተከላካዮች ኖሮ ታውቁ። ሲቀጥል ፔድሮ ኔቶ እንደዚህ አይነት ያቋም ሞረድ በኢየሱስ ምን እንደነካው አላውቅም። የሚመታው ምት ጥሩ አይደለም፣ የሚያሻማው ነገር ጥሩ አይደለም፣ ኳስ በስነ ስርዓት አይሰጥም፣ ታይሚንጉ ልክ አይደለም። ዳም ማሸነፋችንን ብቻ ትዩት። ሲቀጥል ለምን አሰልጣኙ ይሄን ያሉላ ደቂቃ መጠበቅ እንዳስፈለገው አላውቅም። የሆነ ተስፋ ሰጪም እንቅስቃሴ እያየው አልነበረም። ወረስት ፉትቦል ነው፣ በጣም አሰልቺ ቅብብል ምናምን ደና ሙከራ እንኳን እያየ አልነበረም። ለቅያሪዎች ይሄን ያህል መዘግየቱ ልክ ነው ብዬ አላስብም። ጋርናቾ ይሻል ነበር፣ እሱ ነበር ትንሽ ሲንቀሳቀስ የነበረው። እንኳን ይሄን ጨዋታ ግን ተጫወትን። ባለቤቶቹ በጣም አስቀያሚ ቤንች እንዳለን ያያሉ። በቃ ያለን ስኳድ ከቤስቱ ውጪ በጣም የደከመ መሆኑና አስቀያሚ መሆኑን እንኳን ያዩ። በአጠቃላይ አሸንፈናል። ጥሎ ማለፍ ነው፣ አልፈናል። ይመቻችሁ። ቶተናም ማለት ነው በሙሉ የኛን ቤንቾች ገዝቶ ቢወርድ ማለት ነው አይመለስም። እኔ የተማርኩት ትልቁ ትምህርት የኛ ቤንች ሻምፒዮንሺፕ ላይ ያለን ቲም ማሸነፍ አይችልም። የቼልሲ ቤንች ማለት ቤንቾቻችን አይችሏቸውም። ሌላው ደግሞ ሊያም ሩይሲነር 5 ተከላካይ ቆይ ምን ያደርጋል? እኔ አልገባኝም። 5 ተከላካይ ዊንገር ሆነ እንትና አቼምፑንግ። ከዛ ደግሞ የሚገርመው የሚችሉትን ተከላካዮች አውጣና በደንባራ በቅሎ ቃጭል ተጨምሮ ይባላል። አንድ እንደዚህ የሚባል አባባል አስበዋል። በባዲያሽሊ ላይ ቶሲንን ጨመርከው። ከዛ ተረጋጋ የምንለውን ሳርን አስወጥቷል፣ አቼምፖንግን አስወጥቷል። አይ ቲንክ የፈለገው አልመሰለኝ፣ በግድን ያሸነፉት እነሱ። ከዛ በረኛው ማን ነው? ሳንቼዝ። መጨረሻ ላይ ሁላ እኮ የሆነ ሰዓት ላይ አይታችሁት ከሆነ እኮ ጆዋ ፔድሮ እኮ ጮኸበት ሁላ እኮ
ምንድነው የምትሰራው ምናምን ነገር ብሎ ወዴት ነው የምትመጣው ኳሱ? ምክንያቱም እነሱ አግሬሲቭ ሆኗል። አስቡት፣ ሬክሳም በቀይ ወጥቶበታል። ሻምፒዮንሺፕ ክለብ ነው። የኔ ቤንቾች ግን እነሱን ሰዎች ማሸነፍ አልቻሉ። እኔ ሳስበው ያመኛሉላ 2 ቢሊዮን ምናምን የወጣበት ክለብ ማለት ምን ብለን እናስረዳ እስቲ ለሰው? አሁን ምን ተብሎ እንዴት ነው የምትግባባው? የኛ ተከላካዮች ቶሲንና ባዲያሽሊ ናቸው። አስበው። ከዛ በረኛው ሳንቼዝ ነው ማለት ኤኒ ታይም ሊሳሳቱልህ ይችላሉ። ታገባለህ፣ ችግር የለውም። ቶሲን ሙሉ ጨዋታው ላይ እኔ ቶሲንን እንደው ዛሬ ለማድነቅ ፈልጌ ሳይው ነበር። አንድ ሰው አንድ ትራንዚሽን ላይ ተሳስቶ ፖዚሽኑ ላይ ያገኝ ሰው ወደዛ እያለ ይጠቁማል። እራሱ እኮ ቦታው ላይ አይደለም ያለው። እንዴ ስንት ኳስ ነው ግላጭ? በዛ ላይ ሩጫ ፍጥነት የለው። ስንት ኳስ ነው ግላጭ ያገኙት? ምክንያቱም ፖዚሽናል አዌርነስ የለውም። እኔ ምን እንዴት እንደዚህ እንዲሆነ አላውቅም። ልምድ ምናምን ነገር እሱ ራሱ ፈላጊ ሆነ። እኔ አላውቅም ብቻ። ሌላው ፔድሮ ኔቶ እግዚአብሔርን ለቼልሲ አይመጥንም። ቢወጣ ደስ ይለኛል ከቼልሲ። ኧረ በስመ አብ አንተ ምንም ሲያስጠላ በእግዚአብሔር። ቼልሲ በኤፍኤ ካፑ ሬክሳምን 4-2 በሆነ ውጤት አሸንፏል። ነገር ግን በጨዋታው የተዳከመ ቼልሲ ነበር ስንመለከት የነበረው። ይሄም አስቶን ቪላን ከገጠመው ስብስብ 9 ተጫዋቾችን ሮቴት አድርጎ ስለገባ የተፈጠረ ነገር ነው። ሬክሳሞችን ግን አለማድነቅ አይቻልም። ለቼልሲ ከባድ ፈተና ሆኖ ነበር ያመሹት። በ93ኛው ደቂቃ ጆርጅ ዶብሰን ከሬክሳም በኩል በቀይ ካርድ ወጣ። ነገር ግን በ90 ደቂቃ ውስጥ ኤክስጂ ጄኔሬት በማድረግ ሬክሳም የተሻለ ቡድን ነበር። ከቀይ ካርዱን በኋላ ኤክስትራ ታይም ላይ ቼልሲን በሙከራ ሲያስጨንቁ ነበር ሬክሳሞች። በጨዋታው የቶሲንና የባዲያሽል ጥምረት አይደለም ለፕሪሚየር ሊግ ቡድን ለሻምፒዮንሺፕ ቡድን እንኳን የማይመጠን መሆኑን አሳይቷል። የደም ግፊት ላለበት የቼልሲ ደጋፊ ከማይመከሩ ብዙ ነገሮች መካከል የቶሲንና ባዲያሽል ጥምረት አንዱ ነው ብዬ አስባለሁ። በጨዋታው ላይ አንድ ያዝናናኝ ነገር ሬክሳሞች ጎል ካስቆጠሩ በኋላ ጎሉ በቫር ቼክ ሲደረግ የሬክሳም ደጋፊዎች ቫርን እየተሳደቡ ነበር። ምክንያቱም እነሱ በሻምፒዮንሺፑ ቫር ስላለመዱ ማለት ነው። በቼልሲ በኩል በጨዋታው ዳሪዮ ሱጎ ከጉዳት ተመልሶ ተቀይሮ በመግባት አሌሃንደር ጋርናቾ ላስቆጠራ ጎል አሲስት ማድረግ ችሏል። ጋርናቾ ግን ያስቆጠረው ጎል ራሱ የተሳተ እንጂ የገባ አይመስልም። ሌላው ምርጥ ፎርም ላይ የሚገኘው ጃኦ ፔድሮ በራሱ ጥረት አሪፍ ጎል አስቆጥሯል። ቼልሲ በሊያም ሮሲኒየር ስር 15 ጨዋታዎችን አድርጎ 10ን ሲያሸንፍ በሁለቱ አቻ ወጥቶ 3ቱን ብቻ ተሸንፏል። ዛሬም ሬክሳምን በማሸነፍ በኤፍኤ ካፑ ኳርተር ፋይናልን መቀላቀል ችሏል። ከሬክሳም ብለው ከማን ጋር ነው ያጫወቱን? ጀማው ላሽ አስጨነቁን እኮ እኔ ቀይ ሲወጣባቸው ይደክማሉ ብያለው። ጭራሽ ባሰባቸው እኮ ምን አይነት ቲም ናቸው? እናቴ ትሙት ይችላሉ የሚለው ቃል አይገልጸውም። አሁን ይሄ ቲም ነው ቻምፒዮንሺፕ ያለው። እኔ ይሄን አላምንም። ብቻ ዛሬ አንድ ደስ ያለን ነገር ቢኖር ዳሪዮ ሱጎ ተቀይሮ ገብቶ 2 አሲስት እንዴት ነው የሚችለው? በእናታችሁ ምን አይነት ፐርፎርማንስ ነው ያሳየን? ሁለተኛው ካሲዶ ብያለሁ፣ በጣም ይለይ ነበር። እንደለመደው ደግሞ ጆ ፔድሮ ጎሉን አሮ ቀርቅሯል። እና ደግሞ አሌሃንድሮ ጋርናቾ ምን አይነት መሻሻል ነው እያሳየን ያለው? እቺን ነገርሽን ለፒኤስጂ ጨዋታ አስቀምጪልን። በቃ ለፒኤስጂ ነው እቺን ነገር መጠቀም ያለብን አይደል? ለፒኤስጂ ለሚመጣው ሮብ በቃ ያኔ ታሳየናለ ነው ማለት በቃ። እኔ ግን አንድ የተረዳሁት ነገር ቢኖር የቼልሲ ሁለተኛው ቡድን ለምንም ነው የማይጠቅመው። ቢ ቡድን ለምንም ነው የማይጠቅመው። አስጨነቁን እኮ። ቼልሲ አሸንፏል። አረ ምን ውስጥ ነበር የገቡት? ምን አይነት አዝግ ጨዋታ ነው የተመለከትኩት። አረ በለው። ለዚያውም 90 ደቂቃ አልፎ 30 ደቂቃ ምናምን ተጨማምሮ ማለት ነው። በህይወቴ እንደዚህ የተጨነኩበት ጨዋታ የለም ነው የምላችሁ። አረ በለው 2-1 እየመሩ የነበረ ሰዓት ልብ ድካም ነበር ያዘኝ። ገብቶሃል? እነዚህ ቲም ማለፍ ይገባቸዋል እኮ ግልጽ ነው። በቃ ማለፍ ይገባቸዋል። ጎል ተሽሮባቸው ቀይ ካርድ ምናምን ቫር ባይኖር አልፎ ነበር። ይሄን ነው የምልህ ማለት ነው። ቫር ባይኖር አልፎ ነበር። ቫር ጠቀመን ነው የምልህ በቃ። አረ ሊያም ሮዝነር በዚህ ጨዋታ ግን እንዴት እንዳቃጠልከኝ አልገባም። ተጫዋቾቹ ያላችሁ ፍላጎት ባዶ በስማም እንዴ እኔ ቅጥልን ያልኩት በዚህ ጨዋታ በደንብ እናወራበታለን። ይሄ ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እናንተ ብቻ እንደረሰ ማለት ነው። ጨዋታ የጀመረው እኮ ቆየ እኮ ገብቷል። የሆነ አርብ ምናምን ይሆናል እኮ ጨዋታ የጀመረው 30 ደቂቃ ምናምን ሲጨመር ሌላ ታሪክ ውስጥ ገብተናል። ለካ በ5 ተከላካይ ጀመርክ። ይሁን ችግር የለውም በቃ በደንብ ዊንግ ባክ ነገር ይጮታሉ። ሀሳቡ ምን ነበር መሰላችሁ? ኔቶ ገባ ያለ እንደ ፓልመር አይነት ተጫዋች ነው። አቺምቦንግ ደግሞ ክንፉን ይቆጣጠር ነበር። አቺምቦንግን እዛች ጋር ምን አቺምቦንግ ኮኒ ሮሉ ራሱ እየጠፋብኝ ነው። በቃ ራይት ባክ ባዶ ነው፣ ሴንተር ባክ፣ ራይት ዊንግ ባክ ወይ አችልም ነው አልገባኝም። ከዛ ደግሞ ሃቶ ደግሞ ማለት ነው እሱን ደግሞ በላይ በኩል ገባ ያለ ተጫዋች ይሆንና
ጋርናቾ ላይኑን ነገር በቃ በደንብ እየሮጠ ነበር የሚጮህ ነበር ሀሳቡ ማለት ነው። ወይኔ የዛን ሰዓት ራሱ 1-2 ተመርተን ተርፈን ነው በእነሱ ኦን ጎል አርሰናል ስታይል ማለት ነው ሄደን በኦን ጎል አቻ አድርገን ወጣን። ፈርስት ሃፍ ምንም አልቀየረም ይሁናል። ባይዙ እነሱ ራሱ ማለት ነው በሰከንቲም በለው የገቡት እንዳለ የሚገቡት አሪፍ ተጫዋቻቸው ብሮድሄድ እዛ ዊንድ ሚል ነው ዊንድ ምናምን ብቻ ከዛ ኪፈር ሙር እነዚህ ተጫዋች ይዞ ነው ሌላዎቹን ይዞ የገባው ማለት ነው። ኧረ ላሽ ብቻ በጣም የሚያዝግ ጨዋታ እነ ጆዋ ፔድሮ ምናምን ነገር። እሺ ቀጣይ ጌም ስላልነዋል 30 ደቂቃ እኮ ሄደ ጨዋታው እኮ ይኸው ደከሙ። ምንድን ነው ያህል እኮ ገብቷል። ቀድመ ብትቀይራቸው ኖሮ ቢያንስ የሆነ ነገር እናገኝ ነበር ከጨዋታው። ይሄን ያህል ግን ኧረ ወይኔ ካሁን አላልቅ ያለኝ ጨዋታ ማለት ጭራሽ ደግሞ 3 እኩል አድርገው በግራ እግሩ እየመታ ዘይስታር ምናምን ነገር ኧረ ወይኔ 4-2 አሁን በ2 ጎል ልዩነት ይሄን ጨዋታ አሸንፈናል። ኧረ ማን ነው የሚያምነው? እኔ ያየ ሰው ብቻ ማለት ነው ገብቷላ። የሲቲ ጨዋታ መጀመሩ ተመስገን ነው። ለምን ነው ታውቃለህ? እያንዳንዱ ሰው እኛ ላይ ነበር እየቋጠረ የነበረው። የሲቲ ጨዋታ ሲጀምር በቃ ሄዱ መሰለኝ ትንሽ ፋታ አገኘን ነው የምልህ። ኧረ ወይኔ ምን አይነት አዝግ ጨዋታ እንደነበር ግን ልነግራችሁ አልችልም። ዳሪዮ የሺጎ አሪፍ ተጫውቶ ነበር። አሪፍ ክሮስ አደረገ፣ ጋርናቾ አገባ ማለት ነው። የጋርናቾ ጎል ራሱ አረኒ አንግል ነበር ይመስለኝ ማለት ነው። ኢቭን ሊያምሮዝነ ራሱ አልገባም እንዴ ምናምን ኧረ ኢትስ ጎል ምናምን ለሱ ራሱ ማለት ገብቷል። ኧረ ወይኔ አስጨናቂ ጨዋታ ነው የምልህ። ጆዋ ፔድሮ እንደተለመደው 1 ጎል አይቀርም ከገባ ጎል ነው ገብቷል። አልፈናል። ለማንኛውም ኳርተር ፋይናል ከአርሰናልና ከሊቨርፑል ተቀላቅለን ሄደናል ማለት ነው። ተመስገን። ኧረ የጨዋታ ተመስገን ብቻ ማለት ነው።